በአሁን ሰዓት በጣም የሚያስደስተኝ ነገር ምን እንደሆነ ታውቃላችሁ? በጣም ብቻዬን መሆን ማለት ነው። ለብቻዬ ጊዜ አሳልፌ ከጊዜ ጋር ከራሴ ጋር ሆኜ ከራሴ ጋር ጥሩ ጊዜ ማሳለፍ በአሁን ጊዜ በጣም ነው ደስ የሚለኝ። ገባ? ባህል መጣ አልመጣ አለፈ አላለፈ ለእኔ ሁል ጊዜ ባህል ነው። ሁሌ ባህል ነው። ይህን ነገር ደግሞ ያዳበርኩት በልምምድ ነው። በፊት አዲስ አበባ በነበርኩበት ጊዜ በጣም ነበር የሚደብረኝ። ለበዓል ሲመጣ ምናምን ነገር ብቸኝነት ይሰማኛል። አንዳንድ ጊዜ እንደውም ቤት ተኝቼ ጠዋት ማታ ተኝቼ ከቀኑ 10 ሰዓት ልነሳ እችላለሁ። እዛው ጋር ቲክቶክ ስክሮል ላደርግ በቃ የሆነ በቃ አለ አይደለ ቤቴ ሁላ ደብሮኝ ምናምን ነገር ቀኑን ሙሉ ተኝቼ ላሳልፍ ይችል ነበር። በዓል ሲሆን የሆነ ነገር እረፍት ሲሆን እሑድ ሲሆን በቃ የሆነ ብቸኝነት በጣም ጎርቶኝ ነበር። ጀስት ግን ለካ ብቸኝነት ማለት ለራስ ትክክለኛውን ጊዜ ከራስ ጋር የምታሳልፍበት ጊዜ ነበር። ራስን ፈልገህ የምታገኝበት ጊዜ ነበር። ከእግዚአብሔር ጋር ሆነ እግዚአብሔር የምታገኝበት ከአንተ ማን እንደሆንክ የምታሳልፍበት ጊዜ ነው። ሲገባኝ ግን ራሴ ላይ ማተኮር ጀመርኩ። አሁን ሰው ቢኖር ባይኖር ከሰው ጋር ብሆን ባልሆን አም ፉሊ ኮንፊደንስ አም ፉሊ ሃፒ። ምክንያቱም የደስታዬ ምንጭ ምንድን ነው? ከውስጤ ነው። ስናር ኤክስተርናል ቲንግስ ኤክስተርናል ቲንግ አይደለም። ኤክስተርናል ቲንግ እኔ ደስታ አይሰጠኝም። ውስጤ ላይ ግን ሳተኩር፣ ራሴ ብርሃኔ ላይ ሳተኩር፣ ሰላሜ ላይ ሳተኩር፣ ይቅር ሲል ከራሴ ጋር ሳነብ፣ ሳጠና፣ ስጸልይ ሰላሜን አገኛለሁ። እና ባህል መልካም ነው። ከቤተሰቦች ጋር ያሰባሰባል፣ ክርስትና እንድታጠናከር ያደርጋል። በት ግን ባህል መጣ ብለህ የማየውን ጊዜን ከማየውን ሰዎች ጋር ማጥፋት፣ በጭፈራ ቤት በመጠጥ በማየውን ነገር ማሳለፍ ማለት ራስን መቅበር ነው። ለራስ ደግሞ አንተ ነህ ኃላፊነት መውሰድ ያለብን። ሁልጊዜ የምናገረው ነገር ለራስ አንተ ኃላፊነት መውሰድ አለብን። ባህል ለወጣ ብለህ ብቸኝነት አይሰማ ብራዘርዬ፣ አይሰማ ኖ ኢትስ ኦኬ ሰምታይምስ ቱ ቢ ኦኬ። ግን ራስ ላይ አተኩር። ምንም ነገር ኤክስተርናል አታገኝም። ብዙ ሰዎች እኮ አሁን ደስታን እየፈለጉ ያሉት ውጫዊ ነገር ነው። 10 ጃምቦ ጠጣ 20 ጃምቦ ብትጠጣ ዜሴም ነው። ድጋሚ ደስተኛ ለመሆን ነገም 10 ጃምቦ 10 ቢራ መጠጣት አለብህ። አየህ፣ ዛሬ አመት ባለው ብለህ 10 ቢራ ጠጥተህ ደስተኛ የምትሆን ይመስላል። ግን ያንተ ደስታ ዘላለም አይቆይም። ነገ ጠዋት ደግሞ ያምርሃል ማለት ነው። ግን ትክክለኛው ደስታ መጽሐፍ ቅዱስ ራሱ እንደሚለው ምንድን ነው የሚለው? እኔ የሚሰጣችሁ ደስታ ዓለም እንደሚሰጣችሁ ደስታ አይደለም። ከዓለም የምትጠጡት ውሃ ዳግም ይጠማችኋል፣ እኔ ግን የምሰጣችሁ ደስታ ዳግም አይጠጣም ነው የሚለው። ያ ምንድን ነው የሚሆነው? በእኔ የሚኖር እኔም በእርሱ እኖራለሁ፣ በእኔ የሚኖር እኔም በእርሱ እሱም በእኔ ይኖራል ያለው መጽሐፍ ቅዱስ። ስለዚህ በክርስቶስ ስትኖር፣ በእግዚአብሔር ጋር አብረህ ስትኖር you always happiest for you are grounded from the deepest level. You connect with the true source of your life, not from these external wave things that change like periodically. ፐርማነንት ያልሆነ ነገር ግን ቋሚ ኮንስታንት የሆነ ማዕበሉ የማይናጋ አንሼከብል የሆነ ማንነት የሚኖርህ መቼ ነው? አይ ኖው ሰዎች ደካማ ነን፣ ይደብረኛል አንዳንድ ጊዜ። አይ ኖው በት እንደ ድሮ አይደለም። ድሮ ሲደብረኝ ምንድን ነው የማደርገው? ከማይሆን ቦታ ሄጄ ጊዜን አሳልፋለሁ። ከማልፈልጋቸው ሰዎች ጋር አሳልፋለሁ። እየጠጣሁ አሳልፋለሁ። የማይሆን ቦታ ጊዜ አሳልፋለሁ። አሁን ግን ሲደብረኝ የማደርገው ምንድን ነው? ኦኬ ደበረኝ፣ ምን ላድርግ? ለምንድን ነው የደበረኝ የቻለው? ውስጤ ውስጥ የተደበቀ ስሜት አለ፣ ቂም ያስኩት አለ፣ የበታችነት ስሜት ኖሮብኝ ነው ወይስ ምንድን ነው ያሰጋኝ? ምንድን ነው ድብርት ላይ ያደረገኝ የቻለው ምናምን ብዬ ጠይቃለሁ ራሴን ማለት ነው። እንደዛ አድርጌ ስጠይቅ መልሱን አገኛለሁ። ኦኬ ይቅር በል ይለኛል፣ ይቅር አደርጋለሁ። ሜዲቴት ማድረግ ካለብኝ ሜዲቴት አደርጋለሁ፣ አነባለሁ። አም ፉሊ ሃፒ። አይ ዓለም ማለት እዚህ ውስጥ ነው ለካ የምታሳልፈው። ዓለም ማለት እዚህ ውስጥ ቁጭ ብለህ የምታሳልፈው ነገር ነው እንጂ ሮጣ አይደለም። ይሄ ሁላ የሚታየው ነገር ከማይታየው ዓለም ነው የመጣው። ይሄ የምታየው ፎቅ፣ ይሄ የምታየው መሬት፣ ይሄ የምታየው ዝና፣ ይሄ የምታየው ማንኛውም ነገሮች አሜሪካ ላይ ያለ፣ ዩሮፕ ያለ፣ ኢትዮጵያ ውስጥ ያለ የተገነቡ መንገዶች፣ ፎቆች፣ የሚያምሩ ነገሮች መጀመሪያ እዚህ ውስጥ ቁጭ ብሎ አንድ ሰው ካሰበና ከሰራ በኋላ ነው ወደ መሬት ያመጣው። አንተ ግን ወደ ውስጥ ቁጭ ብለህ ራስህ ላይ ሳታተኩር እንደዚህ ከውጭ የሆነ ነገር መጥቶ አንተን ሰላምና ደስታ እንዲሰጥ ትፈልጋለህ። ስለዚህ እንድትለወጥ ደስተኛ እንድትሆን የምትፈልገው ነገር ካለ ቁጭ ብለህ ራስህ ጊዜ ስጥ። ቁጭ በል እስቲ። ቲክቶክ አትንካ፣ ፌስቡክ አትንካ፣ አረፍ በል፣ አንብብ፣ ጊዜ ስጠው። አም ሹር ጎነ ቢ ቼንጅ ብሮ።
ኪፕ ጎይንግ። ጥሩ ነገር እያደረክ ነው። ራስ ላይ እየሰራሽ ነው። እየበረታሽ ነው እናትዬ። ቀጥይ፣ ይሳካል። እመኝ። በስት ቢ ፔሽንት። ትዕግስት ይኖርሽ።